ሰላም እንደምን አላችሁ ውድና የተከበራችሁ የቻናላችን ቤተሰቦች ኢትዮ ማርኬት ነው። ዛሬም እንደተለመዱ የተለያዩ መረጃዎችን ይዤ መጥቻለሁ። ለሽያጭ ወጡ መጋዘኖች፣ ለሽያጭ ወጡ ህንጻዎች እንዲሁም ደግሞ መኪኖች ይዤላችሁ መጥቻለሁ። ወደ እናንተ መረጃውን አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አጋርነታችሁን ተሳዩ በአክብሮት ጋብዛለሁ። ወደ መጀመሪያው መረጃችን ስናልፍ የመጀመሪያው መረጃችን የሚሆነው ለሽያጭ ወጡ ህንጻዎችን መጋዘኖችን ወደ እናንተ አጠር ባለ መልኩ አደርስና ወደ ሽያጭ ወደ ወጡ መኪናዎቻችን ነው የምናልፈው የሚሆነው። እንግዲህ ወደ መጀመሪያው መረጃ ይሳልፍ ጂፕላስ 7 የሆነ ህንጻ ለሽያጭ ወጥቷል። 450 ካሬ ሜትር ነው አጠቃላይ ስፋቱ። 400 ካሬ ላይ ነው የተገነባው ቤቱ። የወር ገቢ 2 ሚሊዮን ብር አለው። ዋና አስፋልት የገበያ እንቅስቃሴ ያለበት አትራፊ የቢዝነስ ቦታ ነው። የባንክ ብድር 50 ሚሊዮን ብር አለበት። ካሽ 180 ሚሊዮን ብር ይፈልጋሉ። ባንኩ ከወለድ ነፃ ነው። ስምም ወደ ገዢ ይዞራል። ጠቅላላ ዋጋው 230 ሚሊዮን ብር ነው ማለት ነው። ወደ አያት አካባቢ ነው የሚገኘው ይህ ህንጻ። እንግዲህ ይህን ህንጻ የሚፈልግ በቀላሉ እኛ ጋር በመደወል ማየት ወይም ማግኘት ይችላል ማለት ነው። ሌላው መጋዘን ነው። በስራ ላይ ያለ መጋዘን ነው። ቦታው ታጠቅ ኢንዱስትሪ መንደር ውስጥ ነው። ዋና አስፋልት ዳር ነው የሚገኘው ይህ መጋዘን። 5500 ካሬ ሜትር ነው። 700 ካሬ ላይ ያረፈ የብሎኬት መጋዘን አለው። በተጨማሪም ደግሞ እንዲሁ 400 ካሬ ላይ ያረፈ የቆርቆሮ መጋዘን አለው። 250 ካሬ ላይ ያረፈ የቆርቆሮ መጋዘንም አለው። 100 ካሬ ላይ ያረፈ የቆርቆሮ መጋዘንም አለው። 350 እና 112 ኪሎ ትራንስፈርመሮች ያሉት ነው። የተወሰኑ መጋዘኖችን በኪራይ ላይ ናቸው ያለው። እስካሁን የወር ተከራይቶ 200 ሺህ ብር በወር ያስገባል ማለት ነው። ዋጋ ሽያጭ ላይ 120 ሚሊዮን ብር ተብሏል። እንግዲህ አስቸኳይ ሽያጭ ነው። እነዚህ ህንጻዎችና መጋዘኖችን ማየት ወይም ደግሞ መግዛት የሚፈልጉ እኛ ጋር በመደወል ማየት ይችላል ማለት ነው። 0914216210 ብለው በመደወል ወይም ደግሞ በቴሌግራማችን ልታገኙ ትችላላችሁ። እንዲሁም ቴሌግራም ላይ ኢትዮ ማርኬት ወይም ደግሞ ኢትዮ ካር ማርኬት ብላችሁ ሰርች ብታደርጉ ልታገኙ ትችላላችሁ። የተከበራችሁ የቻናላችን ቤተሰቦች በቀጣይነት ለሽያጭ የቀረቡ መኪናዎችን ወደ እናንተ አደርሳለሁ ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ።